በቱል ቦክስ ውስጥ ዲዛይን የሚል እናያለን። ዲዛይን ማለት ንድፍ ማለት ነው። እዚህ ላይ የምናያቸው ማቴሪያሎች ቱሎች የምንጠቀምባቸው አንድ ዲዛይን ለመስራት መሰረታዊ የሆኑ እቃዎች ናቸው ማለት ነው። እዚህ መጀመሪያ ለመነሳት ወል ስንመርጥ እዚህ መረጃ ሳጥናችን ውስጥ ስለ አንድ ወል ኢንፎርሜሽን እናገኛለን። አንድ ወል ምንድነው? ቁመት አለው፣ ውፍረት አለው፣ እሱን ኒያል ኢንክላይን አድርጓል፣ እሱን እናገኘው መረጃ ሳጥናችን ውስጥ ነው ማለት ነው። አንድ ነገር ቁመቱ 3 ሜትር ከሆነ የአንድ ወል ቁመት 3000 ነው። ይሄ የሰራውት በሚሊሜትር ከሆነ 3000፣ በሴንቲሜትር ከሆነ 300። እዚህ ጋር ምናየው የወሉ ውፍረት 20 ባለ 20 ከሆነ 200። እዚህ ምን ያህል ኢንክላይን አድርጓል? በሆነ አንግል ቲልት ያደረገ ኢንክላይን ያደረገ ነው። ይሄ ደግሞ ከላይና ከታች ምን ያህል ስፋት አለው? በምን ያህል አንግል ነው? እዚህ ጋር ይሄንን ስመርጥ በምን ያህል አንግል እንደዚህ ኢንክላይን አድርጓል? በዚህና በዚህ የሁለቱንም አንግል ይሰጠናል። ይሄን ኢንክላይን ሳደርግ ደግሞ በምን ያህል አንግል ነው ይሄ ነገር ኢንክላይን ያደረገው ሚሉ መረጃዎችን የሚሰጠን በመረጃ ሳጥናችን ውስጥ ነው ማለት ነው። ከታች የምናየው ሞዴል ሚላለ ሞዴል ማለት የወላችን ከለሩን የምንፈልገውን ቴክስቸር የምንመርጥበት ማለት ነው። እዚህ ውስጥ ስገባ ብዙ ኦፕሽኖች አሉት። እዚህ ጋር ለግድግዳችን የሚስማማውን የግድግዳ ቀለም እንመርጣለን ማለት ነው። ከዚህ የመረጥነው ቢጫ ከሆነ እዚህ የምናያቸው ቢጫ ያደርግልናል ማለት ነው። ይሄንን ከጨረስኩ በኋላ ኦኬ እለዋለሁ። ኦኬ ካልኩ በኋላ የምፈልገውን ኢንፎርሜሽን ከመረጃ ከሰጠው በኋላ እዚህ ጋር ማገኘው ምንድነው? ትክክለኛ እዛ መረጃ ሳጥኔ ውስጥ የሰጠሁት እዚህ ላይ ዊንዶው ላይ አገኘዋለሁ ማለት ነው። አርኪካድ መጀመሪያ ስንጀምር የተነጋገርነው ባለ 2 ዊንዶ ፕሮግራም ነው ብለናል። ሁለት ነገር ያሳየናል፣ በ2D እና በ3D። ይሄንን የሰራነው ወል በ3D ማየት ካለብን ራይት ክሊክ አድርገን ሾው ኦል ኢን 3D ሚለውን እንመርጣለን። እዚህ ጋር የምናየው የመረጥነው የግድግዳ ቀለም ቢጫ ነበር። ሃይታችን 3 ሜትር ነው። ውፍረቱ ባለ 20 ነው ማለት ነው።